أيها الإخوة، إن حفظ اللسان عن المآثم والحرام والكذب والخوض في الباطل عنوان على عدم استقامة الإنسان. سولج زبلهم يا وراكونه ترجم يللون يقر من ناقر كونه يسوي مستقيم من هنا أوك. دليل يقول سمع. يقول رسول الله يا أحمد صلي على الرسول يا أخي، زيد الصلاة على الرسول يا شيخ. يقول رسول الله صلى الله عليه وسلم لا يستقيم إيمان عبد، اسمع، لا يستقيم إيمان عبد حتى يستقيم قلبه. ልቦናው استقامة እስካላገኘ ባሪያው استقامة ውስጥ ገባ እንዳትበል አለ። አትበል ከዛስ ቀጥል እንዳይመስልህ የቆመ እንዳይመስልህ ላ ወመልዮን ላ تمركز زي من دميو قال لا يستقيم إيمان عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه. حتى يستقيم لسانه قلبه دمو አይረጋጋለትም በኢማን ውስጥ ማነው ምላሱ እስኪስተካከል ድረስ አለ። ሻለየት ይተከለም زي ما عايز አገኘህና ቪዲዮ በቃ خلاص የቺፕ መፎሰት ቀላል ሆናለች። ከዛ ተረተር ዝም ብሎ ይተረትረዋል። የሌለ ውሸት ሰሞኑ ያለፈው ሳምንት ላይ እንደዛ የሶሻል ሚዲያ ውሸት ተዋሽተው ሙስሊሞች ካፍሮችን ቤተክርስቲያን ውስጥ ገለዋል ምን ብሎ አውርቶ ዝም ብሎ ስለተሸነፉ እኮ ነው። ይወረብል ካባ ስለተሸነፉ ነው። ስለተሸነፉ በምንድነው የተሸነፉት ታውቃላችሁ? በክርክር በንጽጽር በከን ከመጽሐፍ ቅዱሳችሁ በደንብ ያስረዳችሁ የራሳችሁ መጽሐፍ ቅዱስ የያዙት መጽሐፍ ቅዱስ ያስረዳችሁ ልጆቻችን ከዛ በኋላ በማድረግ ጀመሩ። መናገር ሲያቀታችሁ ማስረጃ ማቅረብ ሲያቀታችሁ ከዛ ሙስሊሞች ገዳዮች ናቸው ብሎ ማንሳት ጀመሩ። ሁለት ሰው ተገድለዋል ባለፈው ሳምንት አዲስ አበባ ውስጥ ሁለት ሰው ሙስሊም ሁለት ሰው ተገደለ። ምን ተደረገ ተብሎ ሙስሊሞች ነው ክርስቲያኖችን የገደሉ። ዛሬ አይደለም እኮ ከክርስቲያን ጋር የኖር ነው። ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ጊዜ አይደለም እኮ መጀመሪያ ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ እኮ ከክርስቲያኖች ጋር ከይሁድ ጋር አይደለም። ክርስቲያን ሰሊም ልንገርህ ለኛ በጣም የሚቀርበን ሃይማኖት ካለ ክርስትና ሃይማኖት ነው። አላነስ القرآن ለኛ የሚቀርበን ለሙስሊሞች የሚቀርባችሁ የትኛው ሃይማኖት ነው? ያ ክርስትና ሃይማኖት እስላም ሃይማኖት ነው። لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدنهم أقرب الناس للذين يهود النصارى الذين قالوا إننا نصارى وشنو لن يقربون لكن لن طلعت بانه يهود كذاس مشركوش. إذن ብሎ ወሬ በማውራት ነገራቶችን በማፋፋም ነገራቶችን በማባባስ ይሄው እንግዲህ ሁለት ሰው ተገድለዋል። ገና ደግሞ ነገራቶች እየተነሱ ነው እየቀጠለ ነው ያለው። አላህ ይጠብቀንና ብዙ አይነት ትርጉም ሊሰጠው ይችላል። ቅድም ያነሳሁት ነጥብ ሊሆን ይችላል። በንጽጽር ስለተረቱ ሊሆን ይችላል። ሌላው ደግሞ ፖለቲካ ሊሆን ይችላል። ምን ለማድረግ ሙስሊሙና ክርስቲያኑ እንግዲህ በፖለቲካው በፓርቲው በምኑ መካክሮ አልቻለም። አሁን ደግሞ ምን ሊያደርግ ይፈልጋል? ሙስሊሙና ክርስቲያኑ ለማጋጨት በምን በሶሻል ሚዲያ ለማጋጨት ሙስሊሞች ገዳዮች ናቸው። ምን ገዳዮች ናቸው? አሁን በጣም እንግዲህ ሶሻል ሚዲያ ላይ ሰሞኑ ሙሉ ሳምንቱ ሙሉ ሲቀጣጠል የነበረው ሙስሊሙ ገዳዮች ናቸው። እንዲህ ያደረጋችሁ ሙስሊሙ መረጋጋት አለበት። አንተ አሸንፈህ ረታቸዋል። ስለዚህ የተረታ ሰው ደግሞ ያገኘውን ነገር ነው የሚይዘው። አንተ እዚህ ሰዓት መረጋጋት ነው ያለበት። ሁሉም ነገር በማስረጃ ነው።
ገለሃል ተባልክ፣ አምጣ ማስረጃ ስለመግደል። ቀላል ነው። ዝም ብሎ ስለጨዋ ማናችንም ዱርዬ ተራ የሆነ ሰው ስላወራ አንተም ከሱ ጋር አንተም በዚህ ነው ክርስቲያኖች እንደዚህ ነው ኢሳራ ሰው ኩፍር ውስጥ ትገባለህ። ኩፍር ውስጥ ትገባለህ። ተናደ ኢሳን ብትሳደብ ኩፍር ውስጥ ትገባለህ። ስለዚህ መረጋጋት ነው።